ጣሊያ ኢትዮጵያ ለሁለተኛ ጊዜ ሲወር የንጉሠ ነገሥቱ ጦር ማይጨው ላይ ድል ከሆነ በኋላ የአርበኝነት ትግሉ በሁሉም አካባቢዎች ተፋፍሞ ቀጠለም። ለዛሬው ልናነሳ የወደድነው በነበላይ ዘለቀ፣ መንገሻ ጀንበሬ፣ ራይስ ኃይሉ በለውና በሌሎች አርበኞች የሚመራው የጎጃምን የነጻነት ትግል ነው። እስከ ፍጻሜው ድረስ አብራችሁን ቆዩም። ሰብስክራይብ በማድረግ የቤቱ ቋሚ ደንበኛ ተሆኑ ዘንድም ተጋብዛችኋል። የጎጃም የነጻነት ትግል ጠዝጥዝ የሚባል ለየት ያለ ስያሜ ነበረው። ጠዝጥዝ ማለት ጠላትን በተደጋጋሚ በመውጋት ሲመች ማጥቃት ሳይመች በመሰወር ለጠላት የእግር እሳት በመሆን ጠላትን በመጠዝጠዝ እረፍት መንሳት ነው። በጎጃም ምድር የመጀመሪያውን የጦር እንቅስቃሴ የታየው በሚያዝያ ወር 1928 ዓ.ም ጣሊያን ከጎንደር ወደ ጎጃም በጎርጎር አድርገው ሲገባ ነበር። በዚህ ወር አርበኞች በየቦታው ደፈጣ በመጣል የጣሊያንን ጉዞ ገቱት። ቢሆንም የአርበኞች ኃይል ገና ባለመደራጀቱም ጣሊያን በኃይል በመጣስ ግንቦት 21 ቀን 1928 ደብረ ማርቆስ ገባ። የጎጃም ሕዝብ ከጠላትና ከግብረ አበሮች የሚንቆረቆርበትን የክህደት ምክር ከምንም ሳይቆጥር በየደረሰበት ሁሉ ጠላትን ይጠሰጥሰው ጀመር። አርበኛው እየመከረ ኃይሉ እየደረጀ ሲሄድም የጦር መሪ መምረጥ አስፈላጊ ስለነበር አርበኛው በላይ ዘለቀን መረጠም። የጦር ስሙንም አባ ኮስትር ሆነም። በላይ ዘለቀ ገና ወጣት ቢሆንም የጎጃም ጀግና የሐሳቡን ትልቅነት የልቡን ቆራጥነት እንጂ የሱን ልጅነት አላየም። በላይ ዘለቀ የጦር ማሰልጠኛ ሰፈሩን በቢቸና አውራጃ በቦከና በተባለ ስፍራ ላይ ያደረገም። ይህን የተረዳው የጠላት ጣሊያን ጦር የቦከናን ጦር ሰፈር ሁኔታ ካጠና በኋላ ጣሊያን ጦር መስርቶ መጣ። ሐሳቡ በድንገት አደጋ ጥሎ የአርበኞችን ጅምር በእንጭጮ ለመቅጨት ነበር። ሁኔታውን የተረዳው አርበኛ ለበላይ ዘለቀ ስለነገረው ፈጣንም ምክክር ተደረገ። አንዱ ሐሳብ ማሰልጠኛውን ለቆ ሌላ የተሻለ ቦታ ይዞ መከላከል እንደሚሻል የሚያስገነዝብ ነገር ግን በላይ ዘለቀ በዚህ ሐሳብ አልተስማማም። ግንባር ለግንባር ገጥሞ መዋጋትን መረጠም። ወደ ኋላ ማፈግፈግ የአባቶችን ታሪክ ማሰደብና ለሱም ለራሱ ውርደት መስሎ ታየም። ጦሩን በፍጥነት ሰብስቦ ዛሬ እኛ የኢትዮጵያ አርበኞች በጣሊያን ወራሪ ጦር አንገት ላይ የምንቆምበት የተመረቀ ቀን ስለሆነ ፀሐይና ጨረቃ እንኳ እኛ ጠላቶቻችንን ትቢያ እስክናደርግ ድረስ በሶማ በረሃ ላይ እንዲቆም አስዣለሁ ብሎ ከጦርነቱ ገባ። ሰራዊቱም መሪውን በመከተል የመጣበትን ጠላት እንደ ጥሩ ጠጅ አጣጥሞ ጠጣው። 4 መትረየስ ልዩ ልዩ ጠመንጃና ጥይት ማረከ። አርበኛው ልቡ ደነደነም። በሌላ ወገን ደግሞ በቡሬና በዳሞት በኩል የንጉሥ ተክለ ሃይማኖት የልጅ ልጅ ደጃዝማች ነጋሽ በዛብህ የጣሊያንን ቀዝፎ ያዙ። በህዝብ ዘንድ ተቀባይነት የማግኘት ችግር ስላልነበረባቸው ስራቸው ተቃናላቸው። ጣሊያንም መሽጎ ከተቀመጠባቸው ቦታዎች ውጭ መንቀሳቀስ አልቻለም። ነገር ግን የጠላት ሐሳብ እሳቸውም እንደ ራስ ኃይሉ በሽንገላ ወደው እንዲገቡለት ለማድረግ መሞከር ነበርና ያንን ከመሞከር አልተቆጠበም። እሳቸውም እንደዚሁ በህዝብ ዘንድ ተቀባይነት የማግኘት ችግር ያልነበረባቸው ራስ ኃይሉ በለው ደንበጫን ይዘው ጣሊያንን መተናፈሻ ሳጡት። የጣሊያን ህዝብ የጎጃምን መሳፍን ተሸግሎ ወደሱ እንዲገቡ ማድረግ ነበርና ከጠላት ወገን የሚሰነዘረባቸው ጥቃትን ብዛም መረር አልነበረም። ደጋዳሞትን በፊት አውራሪ ኃይለ ኢየሱስ የሚመራው አርበኛ ተቆጣጠረም። ጠዝጥዝ በተባለው ሽምቅ ጦርነት በየቦታው የጣሊያንን ጦር ይጠዘጥዘው ጀመር። ደጃዝማች መንገሻ ጀንበሬ በህመም ምክንያት እያደረጉም ከጠበል ወደ ጠበል ከሀገር ወደ ሀገር እየተዘዋወሩ ህዝብ ካሳበሩ በኋላ ዴንሳ በተባለው ሀገር ጦር ማንቀሳቀስ ጀመሩ። ሰኔ 19 ቀን 1929 ዓ.ም በዚሁ በተጠቀሰው ቦታ ጣሊያንን ግንባር ለግንባር ገጥመው ወጉት። ባለቤታቸው ወይዘሮ ሰብለ ወንጌል ኃይሉም ባላቸው የአባታቸውን የራስ ኃይሉን ዓላማ እንደማይከተሉ ቁርጡን አወቁት። ጠላት ህዝቡን እንዳልተገዛለት ባወቀ ጊዜ ቤቱን ማቃጠል ከብቱን መዝረፍ ያዘም። በደጃዝማች መንገሻ ጀንበሬ የሚመራው አርበኛ ይልማና ዴንሳ ይድቤ በተባለ ቀበሌ በሰኔ 1929 ዓ.ም ጠላትን ግንባር ለግንባር ገጥሞ ተዋጋው። አንድ የአርበኞች ቡድን ከጎንደር ከሰማዳ ወደ ጎጃም ተሻግሮ በዚያ ከነበሩ አርበኞች ጋር ተቀላቀለም። ከዚያም ነሐሴ 7 ቀን 1929 ዓ.ም ሾተል ማጠቢያ በተባለው ቦታ ከጠላት ጋር ተዋግቶ ጠላትን ወደ መጣበት ወደ መልጦ ለማርያም አባረረው። ነሐሴ 12 ቀን 1929 ዓ.ም ጎምት በተባለ ቦታ አርበኞች ከጠላት ጋር ጦርነት አካሄዱ። ብዙ ጉዳት አደረሱበት። በእነሱም ላይ ግን ጉዳት ደረሰ። ብዙ ጀግኖች ወደቁ። አርበኝነትን ለማጠናከር ከሚረዱ ዘዴዎች ዋነኛው በየቤተ ክርስቲያኑ ክብረ በዓል በሚደረግበት ጊዜ ለህዝብ ንግግር በማድረግ ምክር መስጠት ነበር። በዚህ መሰረት ደጃዝማች መንገሻ ጀንበሬ ነሐሴ 20 ቀን 1929 ዓ.ም ዴንሳ በተባለው ሀገር በክብረ በዓል ላይ ለሜጫ፣ ለዴንሳ፣ ለአገው ምድር፣ ለአቸፈር፣ ለጎንታና ለሰከላ ህዝብ ንግግር አደረጉ። በንግግራቸውም ጣሊያኖች በህዝብ ላይ የሚፈጽሙትን ግፍ ዘረዘሩ። የጠላት ሐሳቡም ህዝቡን በባርነት አስገድዶ ለባዕድ ባንዲራ አሰግዶ ሃይማኖትን አስክዶ ለመግዛት መሆኑን ዘርዝረው አስረዱ። ህዝቡም አምርሮ ተከተላቸው። የህዝቡን ትብብር በዚህ አይነት ካጠናከሩ በኋላ
አማራ ረቡ ገበያ ከሚባለው ቦታ ሰራዊታቸውን ልከው በጣሊያን ላይ ጦርነት አካሄዱ። የ4 ሻለቃ ጦር ዳድ አውድመው 1 ሻለቃና 100 አለቃ ከ80 መትረየስና ከብዙ ጠመንጃ ጋር ማረኩ። ራስ ኃይሉ በለው የጠላትን ጦር በደንበጫ አካባቢ አላፈናፍን አሉት። በፊት አውራሪ አያሌ መኮንን የሚመራው አርበኛ በባህር ዳር አካባቢ ያለውን ያዘም። ደጃዝማች በላይ ዘለቀ ብቸናና እስከ ደጀን ድረስ ያለውን አልፎ አልፎ እስከ ደብረ ማርቆስ አካባቢ የተጠጋ አስቸገረው። ዳንግላ የደጃዝማች መንገሻ ጀንበር የሆነ ፊት አውራሪ አያሌ መኮንን ባህር ዳርን ያዙ። ፊት አውራሪ ዘለቀ ብሩ የፍኖተ ሰላምን አካባቢ ድርሻቸው አደረጉ። ቡሬን የደጃዝማች ነጋሽ በዛብህ ሰራዊት ተቆጣጠሩ። ፊት አውራሪ ታፈረ ዘለቀና ወንድሞቻቸው የበለስን ወንዝና ዝብህስትን ተቆጣጠሩ። ልጅ አደራ ደብረማይን ያዙ። በልጅ ደምስ ያለማየሁ የሚመራው ጦር በሞጣና በቢቡኝ ያለውን አካባቢ ሲቆጣጠር በፊት አውራሪ ኃይለ ኢየሱስ ፍላት የሚመራው ጦር ደግሞ ደጋዳሞትን ያዘ። በፊት አውራሪ በየነ በሻው የሚመራው በማቻከል የጠላትን ጦር ተሰጠዘው። ህዝብ ለአርበኞች የሚሰጠውን ድጋፍ ቀስ በቀስ አደገ። የ1929 ዓመተ ምህረት ሁኔታ በዚህ አይነት አልፎ የ1930 ዓመተ ምህረቱ ትግል ተደቀነ። በጥቅምት ወር 1930 ዓመተ ምህረት ከደጉማ የተነሳው የጠላት ጦር ዘዝ ለመድረስ ሲሞክር አርበኛው ውጊያ ገጠመው። ከበለስ እስከ ቀላይ እየተከታተለ ወጋው። ነገር ግን አወዳደቃቸው የአርበኛውን ልቦና አላደከመውም። በወቅቱ የጎጃሞች የውጊያ ስልት ጠዝጥዝ የሚባለው እንደመሆኑ በየሄደበት እየተከተሉ ማጥቃትና መሳሪያ መቀማት የተሻለ ሆኖ አገኘው። የጠላት ጦር የቡከናን የአርበኞች የጦር ሰልፍ ለማውደም ከጅሎም እንቅስቃሴ ያደረገ። አርበኞች ሁኔታውን አስቀድመው አውቀው በመረዳት ታህሳስ 4 ቀን 1930 ዓ.ም ተንቀሳቅሰው የጠላትን ጦር ከቀለበት ውስጥ በማስገባት በጨበጣ ውጊያ ረፈረፉት። 200 ወታደሮች ደመሰሱ፣ ሌሎች 50 ቆሰሉ። 5 መትረየስ፣ 250 ጠመንጃ ከ10,000 ጥይት ጋር ማረኩ። በአርበኞች ላይ ግን ምንም የረባ ጉዳት አልደረሰም። በዚህ ዓመት ታህሳስ 7 ቀን በብቸና አውራጃ ልዩ ስሙ ሙጋ በተባለ ቦታ የነበረውን የጠላት ጦር ሰፈር አቃጠሉት። በዚህም 300 ወታደሮችና ብዙ መሳሪያ ጋዩ። ሌሎች 200 ባንዳዎችንም ማረኩ። የጎጃም አርበኞች በዚህ ላይ እንዳሉ የሸዋ አርበኛ በወለጋ በኩል ዞሮ አባይን ወንዝ ተሻግሮ የካቲት 19 ቀን 1930 ዓ.ም ቡሬ ከተማ ገባ። የሸዋን ሰራዊት ካህኑ በንሴ ብሆ፣ ወንዱ በሆታ፣ ሴቱ በልልታ ተቀበለው። ደጃዝማች ነጋሽም ነፍስን በሚመልስ ምግብ በረሃ የጎዳውን አርበኛ ነፍስ ዘሩበት። ይህም ስለተባለ ስጋት አልቀረም። ጠላትም ኃይሉን በዚያው መጠን እንደሚያጠናክር ጦርነቱን ከባድ እንደሚሆን ሳይታለም የተፈታ ነበር። ጣሊያን እንደዚሁ አደረገ። ጀነራል ጋሊኔን የበላይ አዛዥ አድርጎም ከሸዋና ከጎንደር 50,000 ጦር አመጣ። አርበኞችን ለማጥቃት ጣሊያን ከእንጅባራ ምሽግ መንቀሳቀስ ጀመረ። አካሄዱ ቤት እያቃጠለ ሀብትና ንብረቱን እየዘረፈ ወንድና ሴት ሳይለይ ሰውን እየፈጀ መሆኑ ቀደም ብሎ በፈጸመው ግብር ተረጋግጦ ነበርና ዝም ብሎ መጠበቁ ሀገሩን ማስጠፋት ሆነ። ስለዚህ ወሬው እንደተሰማ አርበኛው ከቡሬ ተነስቶ የካቲት 25 ቀን 1930 ዓመተ ምህረት በገስጋሴ ከእንጅባራ ምሽግ ጥግ ድረስ ወጥቶ ከወዲያ ወዲህ በመዘዋወር ጠበቀው። ጣሊያንም የአርበኛውን ጥንካሬና ቁርጠኝነት ሲረዳ ተመልሶ ወደ ምሽጉ ገባ። ጣሊያን ከሸዋ፣ ከጎንደር፣ ከባህር ዳርና ከዳንግላ ጦር ወደ ሰከላ ዘመተ። አርበኛውም ከግምጃ ቤት ገስግሶ በመሄድ አደም ከተባለ ቦታ ላይ ሆኖ ጠብቆ ፈጀው። ጠላት አለፋ ኳኳ በተባለው ቀበሌ በነበሩ አርበኞች ላይ በ1930 ዓ.ም አደጋ ጣለም። አርበኞች ለመከላከል ቢሞክሩም መቋቋም አልቻሉም። መሪያቸው ልጅ አበራ በሪሆን በሩም ተተኮሰ ጥይት ተመተው ወደቁ። ሚስትየዋ ተተክተው ሲያዋጉ እሳቸውም ተመተው ወደቁ። ጠላት የባልና ሚስቱን ራሱ ቆርጦ ተጫወተበት። ያለፋና ያጨፍር አርበኞችን ሲሰሙ በፍጥነትና በልህ ተንቀሳቅሰው የኢስማላን ምሽግ መይመዱን አጠፉት። ጣሊያን በጎጃም ያሉ አርበኞችን ለማጥፋት በማሰብ በዋና ዋናዎች ላይ ማለሙን ቀጠለ። ልጅ በላይ ዘለቀ በዲማ ጊዮርጊስ አቤ በተባለው ዋሻ ሱባኤ በያዙበት ጊዜ አደጋ ጥሎ ለማጥፋት ከበባ አደረገ። እሳቸው ግን ከበባውን በኃይል ሰብረው በመውጣት አመለጡት። ለምጨን በተባለው ቦታም እንደዚህ ሆነ። ከዚህ በኋላ በበላይ ዘለቀ ሰፈር ምክር ተደረገ። የአርበኛውን ኃይል የሚያጠናክርና ለስምሪቱ ስምረት የሚሰጥ ድልድል ተሰራ። እስከ ደጃዝማች ድረስ ሹመት ተሰጠ። ለእያንዳንዱ እንደ ሙያው እንደ ጀግንነቱ ሹመት ሰጡ። ሁሉንም ከኛ ሰጠ፣ አንተስ ምን ቀረ ተብለው ቢጠየቁም እናቴ በላይ ብላኛል አሉ ይባላል። በድልድሉ መሰረት አርበኛው በ14 ደጃዝማቾች በ5 ፊት አውራሪዎች የሚመራ አንድ በጅሮንድ ያለው ሆነ። ይህም ድልድል ሰራዊቱን አጠናከረው። እነማይ በረንታ፣ እነርጅና ወጋ፣ ጉቢያ ልበን፣ ቆንባት፣ አዋበል፣ ናይጭ የተባሉትን 5 አካባቢዎች በቁጥጥር ስር አዋሉ። ጫኔ ተረፈ የተባለው ሰው ከአርበኞች ከርቶ ለጣሊያን ገባ። ከዚያም ግብረ አበሮችን ይዞ በደጀን ወረዳ ልዩ ስሙ ሸበል በረንታ በተባለው አካባቢ ከዋሻ ገባ።